ኔትወርክ ሰብስክራይብ ሼር እኔ በጣም ያመኛል ስለወለኔ ሳወራ ወጥቆ እንትን የሚሉ እናቶች ሳይ እያማጡ የሚሞቱ እህቶች ሳይ ግን ያመኛል። በኔ ቢሆን ስላለው ማን ነው ለወገን የሚደርሰው? ሰው ሲፈናቀል ብቻ ነው የሚደርሱለት? ከሀገር ሲባረር ብቻ ነው ሲደርሱለት? በአሁኑ ሰዓት የሚናገር ዝም ያለ ግን ዝም ብሎ ነው የቀረ፣ ተሸፍኖ ነው የሚያልፈው። አሁንም የወለኔ ምስኪን ያ የኖቤል ሽልማት እንትን ብሎ አሁንም የአብይ ፓርቲ የብልጽግና ፓርቲ አሁንም ያካሄዳል። ያን አይደለም የሚያስለቅሰኝ ግን አሁንም ብልጽግና ፓርቲ ሲል ነው። ወገኖቼ ወጣት የሚሞትበት ሀገር በወንዝ ወጻላቶች ግን ተንጠልጥሎ እንዳሞራ የሚሄዱበት ሀገር እስኪ የት ነው? ትምህርት ቤት የሌለው ሐኪም ቤት የሌለው ሀገር እስኪ የት ነው? እስኪ ንገሩኝ ወገኖቼ። እንዳለ ለወለኔ የተመረጡ ሰዎች ምን እያደረጉ ነው? ወንበር ላይ ቁጭ ብለው ግን በህዝባቸው ይጫወታሉ። ታውቃላችሁ፣ እናንተ ፊት የማለቅሰው ንግግር አውቄ አይደለም፣ መናገር ችሎታም የለኝም። ግን ህዝቡ የተበደለው ሳይ ግን ያመኛል። ከማልቀስ ውጭ ምንም አቅም አይለኝማ። ለወለኔ ህዝብ ተቆርቆሮ እንደሚል ማንም የለም፣ ማንም ሰው። የተመረጠውም ግን ለወንበሩ ማሞቂያ ለራሱ ጥቅም ብቻ ነው እየተንትን የሚል ያለው። አሁንም ብልጽግና ፓርቲ ያለ የወለኔ ህዝብ ተጭበርብሯል። አጎቶች ተጭበርብራችኋል፣ ወንድሞች ተጭበርብራችኋል። ብልጽግና ፓርቲ ለእናንተ አይሆንም፣ ገድሏችኋል። አላወቃችሁ፣ ሞኝ ናችሁ። ግን አሁንም ካወቃችሁ የወለኔ ወጣ ትሰማኛለህ? አመት በዓል ስትሄድ በወንዝ ዳርቻ እየወረቀ እቃህን ከመጎተት ከዛ ውጣ፣ ቃና አውርደህ ከመጎተት ውጣ፣ ከዛ ቦታ ውጣ። ቢያንስ ግን ተቃቁመ የገደባኑ ህዝብ ስትፈልግ ገደል ግባ። ገብቶሃል? የገደባኑ ሰዎች ስትፈልጉ ገደል ግቡ። ማዶ ያለው ወለኔን የሚሞተው በእናንተ ምክንያት ነው። እመኑ። እናንተ በእርግጥ ሁሉ ነገር ተስተካክሎላችኋል። ታውቃላችሁ፣ ሐኪም ቤት አላችሁ፣ ትምህርት ቤት አላችሁ፣ ማብራት አላችሁ፣ ሁሉን ነገር ተስተካክሎላችኋል። ምስኪን ማዶ ያለው በወንዝ ዳርቻ የተቀመጠው ህዝብ ዛሬም ግን ትከፋፈላለህ። ዛሬም ማዶ ያለው ህዝብ ግን እንዲሞት ትፈልጋለህ። ወላሂ መቼም አይሞታትም፣ ይኖራል። ታውቃለህ፣ ይኖራል፣ መቼም አይሞታትም። ግን እመነኝ፣ አንድ ቀን የዛ ህዝብ ሀቅ የዛ እንባ የዛ ድሃን ምስኪን እንባ ግን ይፋረዳችኋል። ታውቃላችሁ፣ የወለኔ ሀብታሞች በተለይ ሙላ ገደል ያላችሁ በየማዶ ወለኔ ያላችሁ እንዳለ ሀብታም ሞልታችኋል። የእናንተ ሀብት ግን ለምስኪን ህዝባችሁ አልጠቀመውም። ወላሂ ገደለው እንጂ አልጠቀመውም። የምር አሁንም ብልጽግና ፓርቲ ትላላችሁ። አጎቶቼ ተሸውዳችኋል። አብይ ለእናንተ አልጠቀማችሁ። አብይ ያላችሁትን ልንገራችሁ። አብይ ያላችሁን ለወለኔ ህዝብ ከጉራጌ የበለጠ የሚያየው የሚበጣለት ቦታ የለህም ብሏል እኮ። እመን። አሁንም ወለኔነት ይዘህ ግን የማንነት ጥያቄን አጠንክርና እኔ ወለኔ ነኝ በል። ማንም መሆን አትችልም። አንተ ወለኔ ነህ፣ እኔ ያው የወለኔ ልጅ ነኝ። ገብቶሃል? ወለኔ እንጂ ማንም መሆን አልችልም። እመነኝ። አሁንም አብይ ትለናለህ። አብይ እኮ ገሎናል። አብይ ግን ገድሎታል፣ የኢትዮጵያ ህዝብን ገድሎታል። እመነኝ። አሁንም የወለኔ ህዝብ ተሰማኝ እንደሆነ ትሰማኛለህ። ወንድሞቼ አጎቶቼ ተሰሙኝ እንደሆነ ስሙኝ። ቢያንስ ግን ለወለዳችሁት ልጅ እስኪ ትምህርት ቤት ሲማር ትምህርት ቤት አለው እንዴ? የትና የት? እኔ እንኳን ትምህርቴን ያቋረጥኩኝ በ5ኛ ክፍል እኮ ነው። የለውም ትምህርት ቤት፣ ለዛውም ስንትና ስንት መስመር እየተጓዝኩኝ በ5ኛ ክፍል ነው ያቋረጥኩኝ። ስለዚህ ወለኔ ትምህርት ቤት አለው፣ ቢያንስ ጤና ጣቢያ አለው፣ ምን አለው?
ዛሬም አብይ አብይ ያልክ ግን አብይ እንዲያጭበረብር አብይ እንዲገል ትፈልጋለህ። ዛሬም አብይ መርጠህ ገደል እንዳትገባ የራስን ምርጫ አካሂድ። መምረጥ ያለብህን ምረጥ። አጠንክረህ የማንነት ጥያቄን አጠንክረህ ሂድ እንጂ አብይ አብይ አትበል። ብልጽግና የሚባለው ፓርቲ ባለጌ ፓርቲ ነው። እመነኝ። በጨለማ የኑር ሀገር በጨለማ የኑር ሀገር ያ የወለን ህዝብ ከፍትህ የሚያስገኝለት የትኛው ፓርቲ ነው? እስኪ ንገሩ። እስኪ ወለን ሀገር ሂዱና አዩት። እስኪ ሂዱና አዩት። እስኪ ፍትህ አለ ወይ ነው የምላችሁ። ወጣት እየሞተ ከሁለት ነፍሱ እየሞተ ሽማግሌ ወጥቆ እየተሰበረ በገዛቂው በገዛ ንብረቱ ፍትህ እስኪ የቱ ጋር ነው? ማን ነው ፍትህ የሚሰጠው ለወለን ህዝብ? የትኛው ፓርቲ ነው? የትኛው አካል ነው ፍትህ የሚሰጠው? በፊት መነጋገር የሚችሉት ራሱ አፋቸው ለግመው ቁጭ ብለዋል። ለወለን እንትን የሚነጋገሩ የነበረ ሰዎች ለወለን ህዝብ እስኪ የትኛው ፓርቲ ነው የሚቆረቆርለት? እኔ ባለፈ ወለኔ ስጮ እያንዳንድ ዘረኛ ነኝ አይደል የምትለኝ? አዎ ለወለኔ ዘረኛ ነኝ። ግን ዘረኝነት ያደረገኝ ወጥቀው የሚሰበሩ እናቶች ሳይ እንደገና ደግሞ ሲወልዱ ያማጡ የሚሞቱ እህቶች ሳይ ግን ያመኛል። ያ ነው ዘረኝነት ያደረገኝ። ያንቺ ድምጽ አይሰማም የኔ ድምጽ ይሰማል የሚለኝ ሳይ ግን ያመኛል። እስኪ በኔ ቦታ ሁኑ እናንተ ተሳዳቢዎች። እስኪ በኔ ቦታ ሁናችሁ አንድ ቀን የመራራ ጥዋ ቅመሱት። እስኪ ማነው ፍትህ? ማነው ፍትህ? እስኪ ፍትህ። የታሰሩ ስንት ለወለን የተከራከሩ ፓርቲዎች ታስረው እስር ቤት ናቸው። ቢያንስ ሙዚቃ እንኳን የወለኔ ፓርቲ አቋቁሞ ሙዚቃ እንኳን ስለ ወለኔ ባህል ለማሳወቅ እንትናሉ ተባረዋል። የሉም ስለ ወለኔ ለወለኔ ብሎ የሚከራከር ፓርቲ አንዱም የለም። በአሁኑ ሰዓት ግን ወለኔን እየመራው ያለ የወለኔ ወጣት ነው። ግን ቁጭ ያሉበት ግን ለወንበር ነው እንጂ ለራሳቸው ለወለኔ ማንነት አይደለም። ፍትህ የሚሰጠው ማን ነው? የሚዲያ ባለቤቶች። ይሄን ህዝብ ግን ከጭንቀት ታውጡታላችሁ፣ ፍትህ ትሰጡታላችሁ። እውነትም ፍትህ የሚሰጥ ፓርቲ አለ ኢትዮጵያ ውስጥ? ለተጨቆነ ለተበደለ የሚደርስ ፓርቲ አለ? ቢያንስ ግን የወለኔ ህዝብ ታሞ ግን አምፑላስ እንኳን ቢያንስ አንድ ነፍሰ ጡር ታማ ምጥ እንትን ብሎባት አምፑላስ ቢገባ ግን መንገድ የለም። ህይወቷ በመንገድ ነው የሚያልቀው። አምፑላስ እንኳን ፈጥኖ ደራሽ መጥቶ ግን የሚያነሳት እንኳን የለም። መንገድ የለውም። ሼር አድርጓለሁ ከውስጥ እያንዳንዱ ገብታችሁ ማየት ትችላላችሁ። ህፃናቶች እንዴት ከንቱን ተንጠልጥለው እንደሚወርዱ እስኪ እንዴት ነው መንገዱ? አምፑላሱ ሲገባ ግን ከመንገዱ እንዴት እንደሚወርድ እዩትና የዛኔ ፍርድ በራሳችሁ እንትን ትላላችሁ። እስኪ ፍትህ የሚሰጠው ፓርቲ የቱ ነው? እስኪ የጉራጌ ባለስልጣን አንተ እስኪ ለወለኔ ምን አደረክለት? እየመራኸው አንተ ነህ አይደል እንዴ? ወለኔና ጉራጌ አንድ ነው ብለህ ግን የወለኔ ማን ድምጹን ያድበሰበስከው አንተ ነህ አይደል እንዴ? እስኪ ለወለኔ ምን አደረክ? ምን ያደረክ ነገር አለ? እስኪ ንገረኝ። ቢያንስ የወለኔ ወጣት ተምሮ እንኳን በተማረው ዕውቀቱ ግን እያገለገለበት አይደለም። ቢያንስ እስኪ ዛሬ እንኳን ሰላማዊ ሰልፍ የወጡ ሰዎች አዳራሽ ላይ ነው እንዴ ቁጭ ያሉት? ሜዳ ላይ ዱካን ነው ቁጭ ያሉት አይደል እንዴ? ስለ ወለኔ የሚያወሩ የነበረ ህዝቦች፣ ስለ ወለኔ የሚያወሩ የነበረ አጎቶች ቢያንስ አዳራሽ እንኳን የላቸው። የጉራጌ አስተዳዳሪ ሆንክ ሆይ ተሰማኛለህ? እኔ በዚህም በዛም ብዬ ግን ህዝቡ እንዲነሳ ከማድረግ መቼም ወደ ኋላ አላለም። እመነኝ። ወላኪን ከወለኔ አናት ውረድ።
አንተ ጉራጌነት ይዘህ ለጉራጌ ብቻ ተቆርቆር። ወለኔና ጉራጌ አንድ ነው አትበል። ምንም ያደረክለት ነገር የለም። ገባህ? ምንም አላደረክለትም። የባሰ ገደልከው። በወለኔ ንብረት ተጠቀምክ። በወለኔ ንብረት ለጉራጌ የሆነ ነገር አደረክ። በየአመቱ ቢያንስ ግን ከ200 ቢሊዮን ብር በላይ ይገባል። ከ200 ሺህ ቢሊዮን ብር በላይ ይገባል የግብር። አንድም 5 ሳንቲም ለወለኔ የተደረገለት ነገር የለም። ምንም የተደረገለት ነገር የለም። ስለዚህ ዛሬም ብልጽግና ፓርቲ ትሉናላችሁ። ዛሬ አጎቶች ዛሬ ማትነቁም። አውዙ ቢላ ምን አይነት ናችሁ? ለነገሩ ልንገራችሁ፣ የምትታገሉት ግን ከማን እንደሆናችሁ እነኚህ ኧረ ምን እንደምል አላቅም። የምር በጣም ነው የተሰማኝ። በጣም ዛሬ ለምን ድምጻችን ይሰማ ማለት ሲችሉ ግን ብልጽግና ፓርቲ ይላሉ። የወለኔ ወጣት ካለክ ገጠር ላለው ህዝብ ግን ይሄ ብልጽግና ፓርቲ ቆሻሻ ፓርቲ መሆኑን ግን አስረዱልኝ በአላህ። ምን እንደምላችሁ አላውቅም። እንዴ ብልጽግና ፓርቲ የሚለው ግን እኛን የገደለን፣ ዲሞክራሲ መብት የከለከለን ነው። ዲሞክራሲ መብት ያስገኘልን አይደለም። የወለኔ ህዝብ ተነቃለህ። አሁንም ጭንቅላት አይሰራም እንዴ? አሁንም አንድ መሆን አትችልም እንዴ? ተነቃ እንደሆነ ነቃ። ወጣቶች እህቶቻችሁ የምትሞተው በእናንተ መዳፍ ስር መሆኑን እወቁ። የወለኔ ጥቅ ገጠር ያለችዋ ለአቅመ አዳም ሳትደርስ የምትድረው እህትክ እየወለደች የምትሞተው በአንተ መዳፍ ስር ነው ወንድሜ። ታውቃለህ? እህቶቻችን እየሞቱ በእናንተ መዳፍ ስር ነው። ገጠር ያለው ህዝብ እኮ ምንም አያውቅም። እመነኝ። ዛሬም ብልጽግና የሚባል ፓርቲ እንዲመረጥ እንትን ትላላችሁ። ቢያንስ ሶሻል ሚዲያ የምትጠቀሙ የወለኔ ወጣቶች ቢያንስ ያ በጨለማ ያለው በድቅድቅ ጨለማ ያለው ህዝብ አንተ ካላስወጣው ማንም አያስወጣው። የምር ማንም አያስወጣው። እመነኝ። እያለቀስኩም ለምንክ ለማንም ብዬ አይደለም። የወደቁ እናቶች ያሳዝኑኛል። የሞቱ አፈሬ ውስጥ ገብቶ የቀሩ እህቶቼ ያመኛል። አፈር ውስጥ ካፈር የተቀላቀሉ እህቶቼ ሳይግን ሳስታውሳቸው ያመኛል። ጤነኛ ሁላ አልሆንም። ወገኖቼ ለሚመለከተው ሼር አድርጉት። በአላህ ለምናችሁ ፍትህ ለወለኔ የሚያስገኝለት ህዝብ ካለ የትኛውም አካል ግን ፍትህ ያሰጠው። ሌላ ምንም አልለምናችሁም ሌላ ነገር። የወለኔ ህዝብ ግን ቀበሌ ያለው በእርግጥ አንድ ነገር ሲመጣበት ግን የሆነ ነገር የሚጻጻፍበት አንድ ነገር ሲያደርግ ግን እንትን የሚልበት ቀበሌ ወረዳ በቃ ዞን የለው አዳራሽ የለው ምን የለው። የግብር አይከፍልም። ይከፍላል። አይከፍልም አይደለም፣ ይከፍላል። ቢከፍልም ሌላ ቦታ ነው የግብሩ፣ ሌላ ቦታ ነው የሚገባው፣ ሌላ ቦታ። ታዲያ የግብር ከፍለህ ካልተጠቀምክ፣ አንተ መንግስት ካላወቀ፣ አንተነትህ ከሞት ሙት ስትፈልግ ካለ አሁንም የሚገድልህ ነው። ከሚገድልህ ጋር ነው የምትተኛ። ከሞት ከማን እንዲሁ ሙት። በአሁኑ ሰዓት ግን ማንነትህ ካላስከበር፣ ዲሞክራሲ መብት ፍትህ ካላስገኘ ምን አንተ ግን ቆይ ምንድናችሁ ግን? እውነትም ወለኔ ውስጥ የተማረ የለውም እንዴ? ሶሻል ሚዲያ እየተጠቀማችሁ ዝም ብለህ ፍትህ ለወለኔ ህዝብ፣ ፍትህ ለወለኔ ህዝብ ጥቅም አለው የለውም? ሞት ሁለቴ ትሞታለህ ወንድሜ፣ ሁለቴ እኮ አትሞት። ከሞትኩም አንዴ ነው። እኔ ዛሬ የወለኔ ህዝብ ፍትህ አግኝቶ ማንነቱን ይዞ እኔ ዛሬ ነፍሴ ቢወጣ ወላሂ አልዓዚም ደስታዬ እጥፍ ድርብ። ገባችሁ? እንደ ሌላኛው ሀገር የወለኔ ህዝብ ታውቆ ማንነቱን ይዞ ራስ በራሱ አስተዳድሮ ከዛ የወደቀ እናቶቻችን እንደፈለገ ንጹህ ውሃ ጠጥተው
የታመሙት ሐኪም ቤት እንደፈለጉ አግኝተው ያን አግኝተው ከሆነ ወላሂ ለአዚም ለምን ነፍሴ ዛሬ ለምን አሁን ሲጣተል ዛሬም ብልጽግና ፓርቲ ላሉ እናንተ የውላችሁ የወለን ሀብታሞች ናችሁ። እናንተ ደነዞች እናንተ ናችሁ። ገጠር ያለው ህዝብማ ምንም የማያውቅ ገጠር ነው የሚኖረው። ማብራት የለው፣ ትምህርት የሌለው፣ ምንም ነገር እውቀት የሌለው። ከተማም ኑሯችሁ ግን ብልጽግና ፓርቲ አቤት እንደው አምላኬ ሆይ ዛሬም ስለ አበይ ከተማም እየኖርክ ቲቪ ያለ ሶሻል ሚዲያ እየተከታተልክ ዛሬም ስለ ብልጽግና ታወራኛለህ። ለነገሩ በንግግር ነው የምትደለለው። በንግግር ትደለላለህ። ገባህ? እርምጃ Media Network. Subscribe.